ተጠራጣሪው ሐዋርያዊው ቶማስ። ተጠራጣሪ የተባለበትም ምክንያት የክርስቶስ ትንሣኤ በሐዋርያት ሲነገረው አላምን በማለቱ ነበር። ክርስቶስ ተገልጦ እጁ ላይ ያለውን ችንካርና ጎኑን ዳሶ ክርስቶስ ከሞት መነሳቱም ባለማመኑ ነበር ተጠራጣሪው ቶማስ የተባለው። መድኃኒታችን ኢየሱስ ክርስቶስ ለመጨረሻ ጊዜ ሐዋርያቱን ተሰናብቷቸው ወደ ሕያው አባቱ ወደ አብ ካረገ በኋላ የ12ቱ ሐዋርያቶች ተግባር የነበረው ወደ ተለያዩ ዓለም ክፍል በመጓዝ ወንጌልን መስበክ ነበረ። እናም ይህን ተከትሎ በሐዋርያዊው ቶማስ የመጀመሪያ ጉዞ ያደረገው ወደ ሶርያ ነበር። ለ3 ዓመታት ወንጌልን ኢየሱስ ክርስቶስን በመስበክ አሳለፈ። ቢሆንም ግን የሚቃወመው አልጠፋምና ሐዋርያዊው ቅዱስ ቶማስ የተለያዩ ስቃዮችና በደሎች ደረሱበት። ሐዋርያዊው ቶማስ በመጽሐፍ ቅዱስ ላይ የሚታወቀው በተጠራጣሪነቱ ቢሆንም መድኃኒታችን ኢየሱስ ክርስቶስን በመስበክ ለአሕዛቦች በማስተማር ተሰጥኦ ነበረው። በሱም ምክንያት በጣም ብዙ ሰዎች ተመልሰዋል። ቶማስ አሁንም አላረፈም። ወደ ሁለተኛዋ ሀገር ህንድ ጉዞን አደረገ። እዛም እንደደረሰ መስበኩን ተያያዘው። አንዳንዱ ልቦና የሰጠው በጥሞና አዳምጦ ይቀበለዋል፣ በዛውም ይጠመቃል። አንዳንዱ ምን ይለፈልፋል ያሾፋል እንዴ እያሉ ያልፋሉ። ይህን በሚያደርግበት ሰዓትም በመድኃኒታችን ኢየሱስ ክርስቶስ የሚያምኑ ሰዎች እየበዙና በጣም በብዙ ሺዎች እየሆኑ መጡ። ነገር ግን ህንድ እንደምታውቋት በህዝብ ብዛት ከዓለም አንደኛ ናት። በዛ ዘመን ራሱ ከዓለም አንደኛ ነበረች። በዚያ ምክንያት ህንድ ውስጥ ሂንዱና ቡዲዝምን ጨምሮ በአጠቃላይ 931 እምነቶች ነበሩ። በተለይ ደግሞ በደቡባዊ ክፍሎቿ ላይ በጣም የሰይጣናዊ ስርዓትና የተለያዩ ሰዎችን የማቃጠል ስርዓት ይካሄድ ነበር። ቶማስም በብዙ ሺህ የሚቆጠሩ የኢየሱስ ደቀ መዛሙርቶችን ካፈራና ካቋቋመ በኋላ ወደ ደቡባዊ የህንድ ክፍል ሂዶ ማስተማር ፈለገ። ቶማስም እያስተማረ ያለ የተለያዩ ማስፈራሪያዎችና ዛቻዎች ይደርሱበት ነበር። ቶማስም ማስተማሩን እንደቀጠለ ነው። ጣዖቶችን የሚያመልኩ ሰዎች ግዛት ውስጥ በመግባት ሲያስተምር ነበር። ቶማስም በዛች ከተማ የሚኖሩ ሰዎችም ተሰብስበው የቶማስን ሐሳብ መቃወምና ማውገዝ ጀመሩ። የቶማስም ስቃይ ከዚህ በኋላ ነበር በስነ ስርዓት የሚጀምረው። ቶማስን አስፈራርተውና ተው ብለው ከነገሩት በኋላ እሱ ግን ኢየሱስ ክርስቶስን ከመስበኩ ወደ ኋላ ባለማለቱ ምክንያት ቶማስ ላይ የተለያዩ እርምጃ መውሰድ እንዳለባቸው በመነጋገር እጁንና እግሩን የፍጥኝ ካሰሩ በኋላ ብረት እያጋሉ ሰውነቱን አጥንቱ ድረስ በመዝለቅ መዋት ጀመሩ። ሌሎች ደግሞ በድንጋይ ይወግሩት ነበር። ቶማስ በስቃይ ውስጥ ሆኖ እንኳን እግዚአብሔርን ይሰብክ ነበር። በዛችም ሰዓት እየቀለዱበትና እየተዘባበቱበት ይወጉት ነበር። በጣም ለብዙ ሰዓታት ካሰቃዩት በኋላ ቶማስ ሞተ። ከሞተም በኋላ አልተውትም። ህንድ ሀገር እንደምታውቁት አንድ ሰው ከሞተ በኋላ ቀጥታ ሬሳውን ነው የሚያቃጥሉት። የቶማስንም ሬሳ ሰብስበው አንድ ቦታ አቃጥለው ዙሪያውን ክብ ሰርተው ይጨፍሩ ነበር። በዛ ሰዓት በሀገረ ህንድ የማይረሳ የታሪክ ጠባሳ ሆኖ ይኖራል። በአሁኑ ሰዓትም ስለ ቶማስ ሲነሳ ስለ ህንድ ጎን ለጎን መነሳቱ የማይቀር ታሪክ ነው። አሁን ላይ በቶማስ ምክንያት ከህንድ ከግብፅና ከተለያዩ የኦርቶዶክስ ሀገራት መካከል ህንድ ተሰልፋ ትገኛለች። ምክንያቱም በሐዋርያዊው ቶማስ ምክንያት በአሁኑ ሰዓትም ህንድ ውስጥ በአማካይ 3.8 ሚሊዮን ኦርቶዶክሶች ሲገኙ ይህም የተፈጠረበት ምክንያት በሐዋርያዊው ቅዱስ ቶማስ ምክንያት ነው። በመቀጠልም የተለያዩ ሐዋርያቶች እንዴት ተሰቃይተው እንዴት እንደሞቱ እያንዳንዱን ነገር ነግራችኋለሁ። ወስብሐት ለእግዚአብሔር። ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ።